ደርባባዋ ፍልቅልቋ ስትጫወት ጥርስ ማታስከድነዋ የኦሮሚያ ክልል ቱሪዝም ቢሮ ኃላፊ ሌሊሴ ሊምፎያ በተባለ የካንሰር አይነት መያዛቸውን ያወቁት ከ4 ወር በፊት ለሌላ ምርመራ ወደ ጤና ተቋም በሄዱበት ወቅት ነበረ። የካንሰሩ አይነት ነጭ የደም ህዋስን የሚያጠቃ ነው። በወቅቱ ሆዴን አመመኝ ብዬ ወደ ሆስፒታል በሄድኩበት ካንሰር እንደሆነ ተነገረኝ የሚሉት ወይዘሮ ሌሊሴ ቀላል አይደለም። የካንሰር 4ኛ ደረጃ ላይ ነው ያለሁት። የሚጎዳኝ ነገር ቢሆንም በፈጣሪ አምናለሁ፣ ፈጣሪን አስቀድማለሁ፣ እጸልያለሁ። ባለቤቴ፣ ልጆቼ፣ ቤተሰቦቼና ጓደኞቼ ከጎኔ ናቸው። ይጸልዩልኛል፣ ያበረቱኛል። ህልም ስላለኝ ብታመምም መኖርን፣ መታገልን፣ ታትሮ መስራትን አላቋርጥም ሲሉ ለቢቢሲ የተናገሩት ወይዘሮ ነሚ እኛም እንላለን ጀግናዋ ከካንሰር ጋር የምትኖሯ አሸንፋም መኖርን ያሳየች ጀግና ሴት ገለታውማ